በመንገዶች ላይ እንደ ጥላ ተሸሽገው የሚጓዙ ሚስጥራዊ ሰው ሰራሽ ፍጥረታት እንዳሉ ያውቃሉ? እነዚህ መኪኖች መጠናቸው እጅግ አነስተኛ ከመሆኑ የተነሳ ከመኪና ይልቅ እንደ ልብስ የሚለበሱ፣ ከጋራጅ ይልቅ በመኝታ ቤት ውስጥ ሊቀመጡ የሚችሉ ይመስላሉ። ነገር ግን አትሳሳቱ። ከነዚህ ትናንሽ አካላት በስተጀርባ አስገራሚ የፈጠራ ጥበብ፣ ታሪክን የቀየሩ ዲዛይኖችና በዓለም ላይ ጥቂት ሰዎች ብቻ ሊያሽከረክሯቸው የሚችሉ ሚስጥራትን ደብቀዋል። ዛሬ በዓለማችን ላይ መጠናቸው እጅግ አነስተኛ የሆኑ 10 መኪኖችን እናያለን። በተለይ ቁጥር 1 ላይ ያለው መኪና ከመኪናነት ይልቅ እንደ ሻንጣ በእጃችሁ ይዛችሁ ልትሄዱ የምትችሉ ነው። ይህን ለማመን የሚከብዱትን ትናንሽ ማሽኖች ለማየት ተዘጋጅታችኋል? እንግዲያውስ ቪዲዮን ላይክ አድርገን እንጀምረዋለን። 10ኛ ኦቶዛም ኤዜድ1። ይህች የጃፓን ሰው ሰራሽ መኪና ትንሿ ሱፐር ካር ሚል ስም ተሰጥቷታል። ምክንያቱም መጠኗ እጅግ አነስተኛ ሆኖ ሳለ በሮቿ ግን እንደ ውድ ላምበርጊኒ መኪኖች ወደ ላይ የሚከፈቱ በመሆናቸው ነው። ርዝመቷ 3.29 ሜትር ሲሆን ለስፖርታዊ እንቅስቃሴና ለፈጣን ጉዞ ተስማሚ ሆና የተሰራች መኪና ናት። በውስጧ ያለው ሞተር መካከለኛ ክፍል ላይ መገጠሙ ለመንዳት ልዩ እርካታን ይሰጠዋል። 9ኛ ፊያት 500። የጣሊያን አውቶሞቢል ኢንዱስትሪ ኩራት የሆነችው ጥንታዊቷ ፊያት 500 በአነስተኛነቷና በቆንጆ መልኳ በዓለም ዙሪያ በሚሊዮኖች የሚቆጠሩ አድናቂዎች አሏት። ርዝመቷ 2.97 ሜትር ሲሆን በጠባብ የጣሊያን መንገዶች ላይ በቀላሉ ለመንቀሳቀስ ታስባ የተሰራች ናት። ይህች መኪና ለብዙ ጣሊያናውያን የመጀመሪያ መኪናቸው በመሆን ታሪክ የሰራች ሲሆን ዛሬም ድረስ እንደ ክላሲክ መኪና በከፍተኛ ዋጋ ትሸጣለች። 8ኛ ስማርት ፎርቱ። በዘመናዊ መኪኖች ውስጥ በጣም ታዋቂና በአሁኑ ሰዓት በመንገዶች ላይ በብዛት የምትታየዋ ትንሽ መኪና ስማርት ፎርቱ ነው። ርዝመቷ 2.69 ሜትር ብቻ ሲሆን 2 ሰዎችን ዕቃዎችን የመያዝ አቅም አለው። ይህ መኪና ምንም እንኳን ትንሽ ቢሆንም እንደ ትላልቅ መኪኖች ሁሉ እጅግ ዘመናዊ የደህንነት መጠበቂያ የተገጠሙለት በመሆኑ በአደጋ ጊዜ የተሳፋሪዎችን ደህንነት በአስተማማኝ ሁኔታ ይጠብቃል። 7ኛ ታንጎ T600። ታንጎ T600 በዓለማችን ላይ በጣም ጠባብ ከመሆኑ የተነሳ በሞተር ሳይክል መንገድ ላይ በመጓዝ የሚችል እጅግ ፈጣን ኤሌክትሪክ መኪና ነው። ስፋቱ 1 ሜትር ብቻ ቢሆንም በውስጡ 2 ሰዎችን አንዱ ከሌላው ጀርባ የመያዝ አቅም አለው። የሚገርመው ነገር ይህ መኪና በጣም ጠባብ ቢሆንም እጅግ ከፍተኛ ፍጥነት ያለውና ከመቆሙ ተነስቶ 100 ኪሎ ሜትር በሰዓት ለመግባት ጥቂት ሰከንዶች ብቻ የሚፈጅበት ጉልበታም ማሽን ነው። 6ኛ ባዲ ኤሌክትሪክ። በኖርዌይ የተመረተችው ባዲ ኤሌክትሪክ በአውሮፓ ከተሞች ውስጥ ለብዙ ዓመታት ስታገለግል የቆየች ታዋቂ ትንሽ መኪና ናት። ርዝመቷ 2.44 ሜትር ሲሆን የኬውላ እና ፋይበር ግላስ አካል ስላላት በጣም ቀላል ናት። 3 ሰዎችን ጎን ለጎን የማስቀመጥ አስገራሚ ዲዛይን ያላት ሲሆን በኤሌክትሪክ የሚሰሩ ትናንሽ መኪኖች አሁንም ላላቸው እድገት እንደ መጀመሪያ ምሳሌ ትጠቀሳለች። 5ኛ ኮርቢን ስፓሮ። ይህ መኪና በኤሌክትሪክ የሚሰራና ለወደፊቱ ዲዛይን ትኩረት ተሰጥቶ የተሰራ ባለ 3 ጎማ መኪና ነው። ቅርጹ ልክ እንደ ትልቅ ጫማ ወይም ጄሊፒን የሚመስል ሲሆን ከከተማው ስራዎች በጣም ምቹ ሆኖ ተሰርቷል። በአንድ ጊዜ አንድ ሰው ብቻ የሚይዝ ሲሆን በከተማ ውስጥ ለሚደረጉ አጫጭር ጉዞዎችና ለስራ መመላለሽነት ታስቦ የተሰራ ሲሆን ምንም እንኳን አስቂኝ ቅርጽ ቢኖረውም በኤሌክትሪክ የሚሰራ በመሆኑ ለአካባቢ ጥበቃ ትልቅ አስተዋጽኦ ነበረው። 4ኛ BMW ኢሲታ። ከሁለተኛ የዓለም ጦርነት በኋላ በጀርመን በስፋት የታወቀችው በብል ካር በመባል የምትጠራው ይህች መኪና በታሪክ ውስጥ ለBMW ኩባንያ ትልቅ ስኬትን ያመጣች ናት። መኪናው የጎን በር የለውም። ይልቁንም ወደ ውስጥ ለመግባት መላው የመኪና ቤት ክፍል ከነመሪውና ከነዳሽቦርዱ
እንደ በር ተከፍቶ ነው የሚገባው። ይህ ልዩ ዲዛይኑ መኪናው በጣም ጠባብ በሆኑ ቦታዎች ላይ ፊት ለፊቱ ተለጥፎ እንዲቆምና ሾፌሩ በቀጥታ ወደ እግረኛ መንገድ እንዲወርድ ያስችለዋል። ሶስተኛ ፓስኩላ ሪስኪዮ በጣሊያን የምትመረትና ባለ 3 ጎማ የሆነችው ይህች ኤሌክትሪክ መኪና ከሞተር ሳይክል ጋር በጣም የምትቀራረብ ናት። ርዝመቷ 2.19 ሜትር ሲሆን በተለይ መንጃ ፈቃድ የሌላቸው ወይም አረጋውያን በከተማ ውስጥ በቀላሉ እንዲንቀሳቀሱ ታስባ የተሰራች ናት። ሁለተኛ ፔሌ ትሪደንት የፒሊ ፒ50 ተከታይ የሆነው ይህ መኪና ለሁለት ሰው እንዲሆን ተደርጎ የተሰራና የላይኛው ክፍሉ ልክ እንደ ጠፈር መንኮራኩር በብርጭቆ የተከደነ ነው። መኪናው ርዝመቱ 1.83 ሜትር ብቻ ሲሆን በቅርጽ ምክንያት በምድር ላይ ያለ የሚበር ሰሃን የሚል ቅጽል ስም ተሰጥቶታል። በውስጡ ያለው ሞተር በጣም ትንሽ ቢሆንም በወቅቱ ለነዳጅ ቆጣቢነት ትልቅ አድናቆት ተትረፎ ነበር። ሆኖም በፀሐይ ኃይል ምክንያት የመስታወቱ ክፍል ብቻ ስለሚሞቅ መንዳት ፈታኝ ሊሆንም ይችላል። አንደኛ ፒሊ ፒ15 ይህ መኪና በዓለም ላይ እስካሁን ከተመረቱ መኪኖች ሁሉ በጣም ትንሹ ተብሎ በጊኔስ ወርልድ ሪከርድ የተመዘገበ ድንቅ ማሽን ነው። በአንድ ሰው ብቻ የሚይዝ ሲሆን አንድ የፊት መብራትና 3 ጎማዎች ብቻ አሉት። የሚገርመው ነገር መኪናው የኋሊት መሄጃ ወይም ሪቨርስ ማርሽ የለውም። ይልቁንም ሾፌሩ ከመኪናው ወርዶ ከበስተጀርባው ባለው እጀታ ልክ እንደ ሻንጣ በሰው እጅ እየጎተተ ነው የሚቀይረው። መጠኑ በጣም ትንሽ ከመሆኑ የተነሳ በህንጾች ውስጥ ባሉ አሳንሰሮች ወይም ሊፍት ውስጥ ገብቶ መጓዝም ይችላል። ይህን ይመስላሉ 10 በጣም ትንሽ ርዝመትም ሆነ ስፋት ያላቸው መኪኖች። መቼስ በደንብ እንደተገረማችሁ በሙሉ እርግጠኞች ነን። ቪዲዮን ከተመቻችሁ ላይክ በማድረግ ተባበሩን። እንዲሁም ለዚህ ቻናል አዲስ ካላችሁ ሰብስክራይብ እና የደውል ምልክቷን በመጫን ቀን በቀን ለምንለቅላችሁ አስገራሚ እውነቶች በቶሎ እንዲደርሷችሁ ይረዳችኋል። እናመሰግናለን።